የጡት ወተት ወይስ ፎርሙላ? ሁለቱም የሚመረጥባቸው የራሳቸው ምክንያት አላቸው። አንደኛው የጡት ወተት የህፃናት የመጀመሪያ ተፈጥሯዊ ምግባቸው ነው። የጡት ወተት ብዙ ጠቀሜታዎች አሉት። ከእነሱም መካከል ጥንካሬ ማፋጠንን በዋነኝነት ይጠቀሳል። ሁለተኛው ህፃናትን ከተለያዩ በሽታ የሚከላከሉ አንቲቦዲዎችን በውስጡ ይይዛል። ሶስተኛው እናትና ልጅ ያላቸውን ጥምረት ይጨምራል። ፎርሙላም የራሱ ጥቅሞች አሉት። አንደኛ የጡት ወተት ለመስጠት አዳጋች በሚሆንበት ጊዜ ሁነኛ አማራጭ ሆኖ ይቀርባል። ሁለተኛው ያለ ጊዜያቸው ለተወለዱ የላክቶስ አለመስማማት ላለባቸውና ሌሎች ልዩ የህክምና ክትትል ለሚያስፈልጋቸው ህጻናት ይሰጣል። ሶስተኛው የጡት ወተት አቅርቦት በሚያንስበት ጊዜ እንደ ማሟያ ሆኖ ይሰጣል። ከጡት ወተትና ፎርሙላ የተሻለውን ለመምረጥ የተለያዩ ጉዳዮች ከግምት ውስጥ ይገባሉ። የጤና ሁኔታ፣ የአኗኗር ዘይቤ፣ የስራ ሁኔታና ህፃኑ የሚያስፈልጉት ንጥረ ነገሮች፣ እነዚህ ሁሉ ታሳቢ ይደረጋሉ። አንዳንድ እናቶች የጡት ወተት ብቻውን ይጠቀማሉ፣ ሌሎች ደግሞ ፎርሙላን ይመርጣሉ። የተቀሩት ደግሞ ሁለቱንም ለልጆቻቸው ይሰጣሉ። ማንኛውም ሀሳብ፣ አስተያየት ወይም ጥያቄ ካለው በውስጥ መስመር የጽሑፍ መልዕክት ይላኩልኝ። ሁሌ በጤና